ሳያክተኝም ከዜሮ መነሳት ሲረገማችሁ ወይ ያሰራችሁ ወይ መተት ምናምን እስቲ ፍቱኝ በቃ እንዴ ፍቱኝ በቃ እኔ ልኖርበት እውነት ለልጆቼ ልኖር አንዴ ከሀገር ታዞሩኛላችሁ አንዴ እቃ ታሸካክሙኛላችሁ አንዴ ቤት ምናምን በመጀመሪያ ደረጃ ይህን ቪዲዮ ኮፒ ሊንክ ሼር አድርጋችሁ ለማማ ጨቤ እንድታደርሱልኝ እፈልጋለሁ። ገባችሁ? በመጀመሪያ ደረጃ አንቺ የትኛው ሰው ነው ሲህር የሚያረግብሽ? ሲህር ያረግብሽ ሰው እንደሌለ በደንብ ልቦናሽ ያቃል። ምክንያቱም እኔ ኢትዮጵያ ላይ ያጀማ ከአረብ ሀገር ተመልሼ እኔ ኢትዮጵያ ላይ ስራ ጀምሬ ነበር። ስራ ጀምሬ በመጀመሪያ ደረጃ ምግብ ቤት ጀመርኩ። ምግብ ቤቱ በጣም ጣርኩኝ። ከሚገርማችሁ የኢትዮጵያ ቤት አከራዮች ስራው ከለመደ በኋላ ያስወጧቸዋል። የተለመደ ነገር ነው ማለት ነው። ቤቱን በጣም ታሽቼ ካስለመድኩት በኋላ እጠቀምበታለሁ ብዬ እየሰራው ቡራዩ ማርያም አካባቢ ነበረ። አስወጡኝ። ኑረዲን ይባላል ቤት አከራዩ ማለት ነው። አስወጣኝ። ከሱ ወጥቼ ደግሞ እንደገና ምን ጀመርኩ? እንጀራ ከቤት ጀመርኩኝ። እንጀራ እየሰራው ደግሞ ደህና ገቢ ሳገኝ አከራዩዋ ቆጣሪ እየቆጠረ ሙሉ ቆጣሪ እኔ ነበር የምከፍለው። ቆጣሪ በጣም እየቆጠረ ነው ብላ አሁንም አስወጣች። ወጣውና ደግሞ ሌላ ቦታ ተከራየው። ከዛ ቦታም ለ4 ወር ነው ለ5 ወር ሰርቼ የሆኑ ከኔ ፊት ለፊት የሆኑ ሰዎች ነበሩ። እነሱም እንጀራ አስጋጋሪ ናቸው። መጨረሻ ላይ ደግሞ እነዛ ቤቱም ጨመሩብኝ። እንደገና ወደ ሌላ ቦታ ሄድኩኝ። አለኩልሃል በጣም ተንከራትቼ በጣም ብዙ ዋጋ ከፍዬ ወደ 1 እቁብ ነበረኝ። ያንን እቁብ እየጣልኩ ቤት ገዝቼ ለራሴ እወጣለው ብዬ እንትን እያልኩኝ ማለት ነው። እየጣልን ያንን እቁብ አጋጣሚ 80 ሺህ ብር ሰጠኝ። እቁቡ ደርሶኝ 80 ሺህ ብር ነው መሰለኝ 100 ምናምን ሺህ ብር ይሁን አላውቅም። ይዘን እንመጣለን ብለው ያንን ብር ሰጥተውኝ ተኝተን እንጀራ የሚሸከምልኝ ልጅ ጥርሰሻ ይሄ ሁሉ ጥርሱ የለም እና ከዛ ለካሱ ሂሳቡን ሲሰበስብ አምሽቷል። ሂሳቡን ሰብስቦ አልሰጠኝም። እኔ መረስቸዋለሁ። ከዛ ብሩን እንደተቀበለ እንደደረሰኛ ቃል ኢንሻአላህ በቃ ቤት ገዝቼ ቦታ ገዝቼ እወጣበታለሁ ብዬ አስቤ ከምሬን ነግራችሁ ወላሂ። ከዛ በኋላ ሌሊት ከላይ ማለት ነው ከዚህ ከተኛንበት ላይ ነጭ ሽንኩርት የተተበተበ ነገር ምናምን አድርጎ ይዞብኝ ጠፋ ማለት ነው። ጋጋሪዋ ግን 2 ጋጋሪ ነበሩ። ሌሊት አለ እንትን ሽንት ልሸና ብሎ ነው የወጣ ነው ያሉት። እንግዲህ አላሁ አለም። ከዛ እንደዛ ብሎ ነገር ሁሉ ተምታትቶብኝ መጨረሻ ላይ ግን ያነ ገንዘቡም የቁቡም ገንዘብ የሆነ ሰጣ ገባ ተገባ። ምን አለ ከኢትዮጵያ ሰዎች ጋር እቁብ ሲጀምሩ ደግሞ እቁቡ ከደረሳችሁ ብሩን አይሰጧችሁ። በጣም ብዙ ሳጣ ገባ ውስጥ ገብቼ ያንንም ስራ ሰራተኞችን ሂሳብ ሰጥቼ አባርሬ ከዛ ነው መጋገር ጀመርኩ። እየተስተካከለ ሲሄድ ከዛ ደግሞ ምን ተፈጠረ? ተከራይቼበት የነበረ ቤት ደግሞ በመብራት ተብሎ መብራት የሁሉም ቤት ነው የነበረ የምከፍለው። እንዲያውም እኔ ነው የምጎዳው መብራቱ ምናምን። ለምን በቃ ስራው እንዴት እንደምሰራ አወቁ ምናምን እያንዳንዱን እንትን በሉ። ወዲያው እኔን አስወጥተው እነሱ ጀመሩበት ስራው። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ? አይኖ ኢትዮጵያ ላይ በተለይ ከስደት ተመልሳችሁ ስትሄዱ ኢትዮጵያ ያሉ ሰዎች እኛን አይረዱንም። ይረዱናል ብሎ ማሰብ ወላሂ ዘበት ነው። እኔ ከራሴ ተሞክሮ ልንገራችሁ። ዘበት ታውቃላችሁ፣ ዘበት አይረዱንም። ለምን? እኛ ስደት ሀገር ተሰደን ገንዘብ ጭነን የምንሄድ ይመስላችኋል? ሁለተኛ ቤተሰብ ደግሞ ገንዘብ መሰለን ከነሱ ጋር ካስቀመጣችሁ ገንዘቡን እንዳትጠይቋቸው ተመልሳችሁ እንድትሄዱ ነው የሚወሰውሷችሁ። ገንዘቡን እንዳትጠይቋቸው። ገንዘብ ስጡኝ ስትሉ በቃ አለቀ ደቀቀ። ከዛ ጋር ጦርነት ይፈጠራል። ምክንያቱም ገንዘቡን ስለሚሰሩበት ለእናንተ መስጠት አይፈልጉም። እነሱ የራሳቸውን ነገር ማስተካከል እንጂ እናንተ ከፈለጋችሁ ለምን ድብና አትሉ? ማንም ለእናንተ የሚያስብ የለም። ገባችሁ? መጨረሻ ላይ ገንዘቡን እያቆራረጡ እንትን እያሉ በቃ ምን ይላሉ መጨረሻ ላይ? እሷ ማትረባ አንቺ ማትረቢ እንደዚህ ማትይ ይሄን ነው የሚሉት። እና ለማንኛውም እኔ ዛሬ ማስተላለፍ የፈለኩት ለኢክራም ማስተላለፍ የፈለኩት ለመክራት የፈለኩት አንደኛ ልጆችሽን ካላባት እያሳደግሽ አይደለም። ያንደኛዋ የልጅ አባትሽ ካንቺ ጋር ነው።
ኦኬ ሶሻል ሚዲያ ስለማይመጣ እንጂ ካንቺ ጋር ነው አብሮሽ ያለ ምንም አታካብጅ ልል ነው። በሁለተኛ ደረጃ ደግሞ አንቺ ችግርሽ እንደዚህ ተንዘላዝለሽ እንደዚህ ራስሽን ጥለሽ እንደዚህ ወድቀሽ የምትመጪው ለሰብስክራይብ ብለሽ ነው። አለቀ ደቀቀ። የኢትዮጵያ ሕዝብ በዚህ ደረጃ ዲስሪስፔክት አድርጎሽ ነው ብዬ አላስብም። ለምን አንቺ ክፍለ ሀገር ነው ያለሽው። እኔ እንደዛ ዋጋ የከፈልኩት አዲስ አበባ ላይ ነው። አንቺ ደግሞ ያለሽው ክፍለ ሀገር ላይ ነው አይደለ? ስለዚህ በዚህ ደረጃ እንደዚህ ሁኜ በዚህ ወጥቶ በዚህ ወርዶ ኔቨር ውሸት። ሁለተኛ ደግሞ አንዳንድ ሰዎች የዘሩትን ያጭዱታል። እስኪ አንቺ መለስ በይና ቢኒ የልጅሽን አባትሽን እስኪዩ በባለፈው ምበላው አጥቼ እምጠጣው አጥቼ ብሏል። ቸግሮኛል ብሏል። አይኖ እሱም የሥራ ሰው አይደለም። የሥራ ሰው እንዳልሆነ እኔ ማውቃለሁ። አይ ሪስፔክት በሱ እንትን አይደልሽም። ግን እንደ ሐሳብ ለምን እሱን አትረድጂው? እሱ ሲህር ተደርጎብኛል ይላል። አንቺ ሲህር ተደርጎብኝ ያለሽ አላሁ አለም ማንኛችሁን ማመን እንዳለብን እና ለማንኛው ምን ልልሽ ፈልጌ መሰልሽ ጨቤ አንቺ እንዴት ነው በኢትዮጵያ ባጃጅ አለሽ እንዳለሽ የሆነ ሰው ነግሮናል። እንዲያውም በባለፈው ነው የቡታጅራ ልጆች ቪዲዮ ሰርተውብሽ ያገሮች የሰፈሮች ልጆች። ከዚህ ላይ ግን የምታስመስዩ ደሃ እንደሆንሽ ነው። ኦኬ አለሽ በኢትዮ ገንዘብ በደንብ ታገኛለሽ። የኢትዮጵያ ሰው ደግሞ የፈለገ ነገር ቢሆን የጉልትሽን ገንዘብ አይሰርቅሽም። አቷሽ አንቺ ምንድነው በቃ ጥረትሽ ይሄ 100,000 ለመግባት ጡትሽን አንዘላዝለሽ ምን ብለሽ። እኔ እኮ በጣም ያናድደኝ የህፃን መብት የለም ወይ ነው ጥያቄ። ህፃኖቿን ቢያንስ ለ5 ለ6 ቀን ለምን አትቀሟትም? ተቀምተው ቢኒ የሚፈልጋት ከሆነ ልጁን ያሳድግ። ቢኒ ደግሞ አንተ ሰፖርት አድርጋት እናቷን። ልጆች ሶሻል ሚዲያ ላይ እየወጡ በዚህ ደረጃ በአላህ ነገ ወዲያ እነዚህ ልጆች ያድጋሉ። እናታችን ለምንድን ነው እንደዚህ የምታረገን ይላሉ። ለምን እሷ ያረገችው ያለ ነገር አግባብ ስላልሆነ። ማንም ደግሞ ባንቺ መተት ሲህር አያሰራም። አንቺ አሰርተሽ ከሆነ እንጂ እንዴት ነው አንድ ሰው ጸጉር እናሰራ ብሎ መተት አረገብኝ? አረባክሽ አንቺ ማነሽ? ኋሪው አንቺ ማነሽ? ምንድነሽ? ማነውስ በዚህ ደረጃ ላንቺ ተንኮል የሚያስብብሽ? ኋሪው እኔ እኮ ግርም የሚለኝ በቃ የመዳም ቅመሞችን አንጀታቸውን ለመብላት የምታረጊው ጥረት ነው ልንገርሽ። የመዳም ቅመሞችን በቃ እነሱን እንትን የምታረጊው ጥረት የምታሽቃብጪው ነገር የምታሽቋልጪው ነገር እረባክሽ ተይ እንጂ ተይ የኔ እናት። እኛ ብዙ ነገር እናውቃለን፣ በጣም ብዙ ማለት ነው። በዚህ ደረጃ ደግሞ መተት ተደርጎብኝ እንደዚህ ተደርጎብኝ እያልሽ አትቀበጣጥ። ምናልባት መተቱን አንቺ አድርገሽው ከሆነ እንጂ ሰው ያደርግብሻል ብዬ እኔ አይደለም። ለምን በጣም ብልጥ እንደሆንሽ አውቃለሁ። በጣም ብልጥ። እንደዚህ ደግሞ ራስሽን ወድቀሽ የምትመጪው ደግሞ ለሰብስክራይብ ብለሽ ነው። ጦትሽን አንዘላዝለሽ ራስሽን ሳትጠብቂ እንደዚህ ይቻላል ብዬ ለምትዩ ለራስሽ ለሰብስክራይብ አስበሽ እንጂ አይደለም፣ ለሰው አስበሽ አይደለም። ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ ስደት ሀገር ያላችሁ እህቶቼ ራሳችሁን ጠብቁ። ኢክራም የምትሰራውን ወሬ አትመኑ። ለምን ኢክራም አውቃ 100,000 ሰብስክራይብ እስክትገባ ነው እንደዚህ እየተላለጠችባችሁ ያለ። ሁለተኛ ደግሞ ጉልት አትሰራም። ለምን ካላችሁ ኢቲዩ ይከፍላታል። ኢቲዩ ቢያንስ አላገኘሽም ከተባለ 100-200 ሺህ ብር ታገኛለች በወር ማለት ነው። ለዛ ነው እናንተን እያዘናጋሽ እንደዚህ ወይኔ ምስኪን እንደዚህ ትላላችሁ። አይደለም፣ ገባችሁ? አይደለም። ስለዚህ አንዳንዴ እውነቱን አውርተን መሄድ ስላለብን ነው። እውነት ነው፣ ውሸት ነው። እያደረገችው ያለ ነገር ደግሞ ኢክራም አውቃ እናንተን አንጀታችሁን ለመብላት ወይም ደግሞ በዚሁ አጋጣሚ የሚልክላትም ሰው አይጠፋም። በግ የሆነ ሰው አይጠፋም የሚልክላት ማለት ነው። ገባችሁ? በግ የሆነ ሰው ዝም ብሎ የሚልመጠመጥ ሰው ሊልክላት ይችላል። ስለዚህ ምን ልላችሁ ፈልጌ መሰላችሁ ራሳችሁን ሞኛቱን ኢክራም የምትሰራውን ቪዲዮ ተቀብላችሁ ሃይምሯችሁን አሳመናችሁ የምትሄዱ ካላችሁ ተሳስታችኋል። ወላሂ አውቃ ነው። ኢክራም ማለት ተንኮለኛ ናት። በጣም ተንኮለኛ፣ በጣም እባብ። እንደዛ ቢኒ እያለቀሰ
እርዱኝ እያላችሁ እኮ አልረዳችሁትም። ባይዘወይ አንዳንዴ ምን አለ መሰላችሁ ታዋቂ ነን ብለው እርዳታ የሚጠይቁበትን ሲስተም እኔ አልደግፍም። ማንኛውም ሰው ሰርቶ ለፍቶ ጥሮ ነው ገንዘቡን የሚያመጣው። እነሱም ኢትዮ አላቸው ታዋቂ ናቸው ሰርተው ለፍተው ይደሩ። የቤት ክራይ የለኝም እንደዚህ የለኝም እያሉ ቢመጡ አትስጡ። ግን ቢኒ ግን ይገባዋል። ቢኒ አሁን ያለበት ሁኔታ ሀቂቃ በጣም ነው የሚያሳዝን። ምንም ነገር እንደሌለው ነው እንግዲህ በባለፈው ቪዲዮ ሰርቶ ያዩት እና ለማንኛውም ኢክራም ምን ልልሽ ፈልጌ መሰልሽ ሲሂር አልተደረገብሽም ውሸት። አሁን ደግሞ አዲስ አጀንዳ ይዘሽ መጣሽ 100,000 ስላልገባሽ 100,000 ለመግባት አላማ ታጥቀሽ ተነስተሻል አልገባሽም። ለዛ ነው ሲሂር ተደርጎብኝ እንደዚህ ተደርጎብኝ። አዎ ስደት ላይ ስትመለሱ ብዙ ትንካላታላችሁ። ብዙ ሲስተም ውስጥ እንድትገቡ ሳይሆን ተመልሳችሁ ስደት እንድትሄዱ ነው የሚያደርጉት። ከዛ ውጭ ግን በዚህ ደረጃ ሲሂር ተደርጎብኝ መተት ተደርጎብኝ እያልሽ ቪዲዮ ባትሰሪ። ሁለተኛ ደግሞ ጉልት ተሰርቄ ላልሽው ውሸት። ማንም ያንቺን ዕቃ የሚነካ የለም። ሊነኩም አይችሉም አይነኩም። በዚህ ደረጃ ማህበረሰብን ሌባ ናቸው እያልሽ ቪዲዮ ባትሰሪ መልካም ነው። እስኪ ለልጆች ተጨነቂ። ተንዘላዝለሽ አንድ ጡትሽ አባይ አንድ ጡትሽ ጣና ሆነሽ ቪዲዮ አትስሪ። ከምንምና ከማንም በላይ ከገንዘብ በላይ ክብር ይበልጣል። ክብርሽን ዝቅ አታድርጊ። ክብርሽን ሁሉ ጊዜ ትመጫለሽ ክብርሽን ዝቅ አድርጎሽ እናቴ እንደዚህ ብሎኝ አባቴ በዚህ ብሎኝ የእንጀራ አባቴ ውሸት ድራማ ነው የምትሰሪው። ድራማ የሚያምንሽ ካለ በግ የሆነ ሰው ነው የሚያምንሽ እንጂ ከዛ ውጭ የምትሰሪው ድራማ። እውነቱን ነው ነገርኩሽ። ሼር አድርጉላት ለኢክራም ለማናት? አዎ ለኢክራም